ሲከራከሩ ምን ሲሉ ምናምን የመጨረሻ እድል አሉት እነሱ እንደማይሰጣቸው አወቁ የሚመለከተኝ እንኳን $5000 ነው ይገባኝ ግን ከአቅሙ በላይ ከጠየቅን እሱን መግደል እንችላለን የሚል ሐሳብ ነው ያመጡት እነሱ $40000 ያሉት ዛን ሰዓት $40000 በእኛ $40000 አሉት $40000 ለሱ ነው የነገሩት $40000 በ10 ቀን ውስጥ መምጣት አለበት አሉት እሺ $40000 በ10 ቀን ውስጥ መክፈል አለበት 11ኛው ቀን አንፈልግም ማለት እሺ ከፈለግ ፍታው ከፈለግ አትፍታው 11ኛ ቀን ያንተን ዘር ነው የምንገለው ይሉታል ለሱ ስለዚህ እሱ ማጣብቂኝ ውስጥ ነው የገባው እሱን ሲጫንቀው ለኤምባሲ ጠራቸው እኔ ከአቅሜ በላይ ሆነብናል $40000 አታጡም ይከፋል እስከዚህ ደርሻለሁና ከአቅሜ በላይ ነው 11ኛው ቀን ወይ እሱን ሰጣቸዋለሁ አለ አስረክበዋለሁ ስለዚህ በዛ በ10 ቀን በዚህ ጋር ጨርሱ ካሁን በኋላ እኔ ቤተሰብ ጉዳት አልፈልግም አለ እሺ አቅሜን የምችለው ነገር አድርጌያለሁ ምናምን አለ ኤምባሲዎች ደግሞ ከጎሳ መሪዎች ሽቀን አስረዝሙልን ምናምን ሲሉ 5 ቀን ሆኗል ከነሱ ሲከራከሩ እነሱ መስማት እንቢ አሉ አይሆንም ማለት በቃ አይሆንም ሲሉ በቃ ምንም ምርጫ የለም ኤምባሲ ወደ የኔ ቤተሰብ ተደወለ 5 ቀን ነው የሚቀረው በ5 ቀን $40000 ከየት ነው የሚመጣው ተደወለ $40000 ተብለዋል ተባለ ይሄ ነገር ግን እኔ አላቀም ምንም አልሰማሁም አላየሁም እሺ እዛ እንደዛ ተባለ እህቶቼ ጎበዞች ናቸው እግዚአብሔር ይስጣቸው ሁሉም የራሳቸው በኢንተርኔት በፌስቡክ በቪኤ በሪፖርተር በመጽሔት በመናምን በሁሉም ማውጣት ጀመሩ ሪፖርተር ደግሞ ከ3 ቀን በኋላ ነው ያወጣው 2 ቀን የቀረው ምናምን ብሎ ነው ያወጣው እሺ 2 ቀን ይቀራኛል ከ3 ቀን በኋላ 40000 ምናምን ብሎ አድረስ እህቶቹ ምናምን ብሎ ያወጣው እነዛ ልጅን በቪኤ ምናምን ጠቅላላ እንትን ያርጉት ለዛ ሲያርጉት አጋጣሚ ነው በዚህ ዋናው በዚህ ነው ተዳፍሮ ያየው ማለት ነው እንደዚህ ሲያየው ነው ወደ እህቴ ደውሎ እህቴ ጋር ደውሎ የሷ ስልክ ነበር እዛ እሷን ደውሎ ነው የጠራት ለሷ ነው የሰጣት የሷን ሲሰጣት አጋጣሚ እነሱ ደግሞ እዛ ጋር የሚኖሩት ኮንሱል ኤምባሲዎች ለስብሰባ እዚህ ጋር መጥቶ ነበር እዚህ ሲመጡ ጨርሰው እየተመለሱ ነው እሺ ሲመለሱ እሷም እዚህ ተገናኙ እዚህ ውጭ ሚኒስተር ከቴዲጋ አይ ከሷ ጋር ከነዛ እሺ እንጂ በምን ልትመጣ እሷ መንገድ የለም አታቆም ነበር መንገዱ እነሱም እዚህ ሲመጡ ውጭ ሚኒስተር ተገናኙ እነሱም በመኪና ይዛት እንዲመጡ ከነገንዘቧ ማለት ነው ውጭ ሚኒስተርም ፈርሞላት በአስቸኳይ 700,000 ወደ ብር ወደ ዶላር መቀየር እንዳለበት ተፈረመላት በአስቸኳይ ቀየረችው ዛን ሰዓት ይዛ ከነሱ ጋር መጣች ወደ እስር ቤቱ እሺ ወደ እነሱም ተደወለ ይዘን እየመጣ ነው ተባለ ከዛ እዛ እስር ቤት ሲያያት ደነገጥኩኝ ከየት መጣች ያልተመንም የምታውቀው ነገር ስለሌለ በምን መጣች እንዴት ምን ታርግ ነው ቤት ነው የመጣች ሰዓት ዛን ሰዓት ነው የነገረች እንደዚህ ተብለህ ነበር ምናምን ስትለብላ ስትነግረኝ እና ገንዘቡን ማን ሰጠህ አለች ነገረች እንደዚህ ያው እንደዚህ ተብለህ ነበር ተዳፍሮ ከፈለልህ እንዴት ነው የተገናኘው ማለት ቴዲአፍሮን ግን ከዛ በፊት ታውቀው ነበር እኔ በየድሮ ዘፈኑ ነው የምወደው በፊት ድሮ ዘፈኑ ጠቅላላ ነው የምወደው የድሮ ዘፈን የሞናሊዛ ምናምን የሚለው ጅዳ የነበርኩ ጊዜ እኔ ዛን ሰዓት እኔ አማርኛ አልችልም ነበር በአስመራ ነው የወጣሁት እኔ ተወልጄ ያደኩት አስመራ ነው ከአስመራ ነው በየመን አርጌ ነው ወደ ሳውዲ ሄድኩት ከዛ በኋላ ነው ወደዚህ ወደ ጅቡቲ ወደ ሶማል ምናምን መመላለስ ጀመርኩት በኋላ ነው ጅዳ ሆኜ በጣም ነው የመጀመሪያ የድሮ ዘፈኑ በጣም ወደው የድሮ ዘፈኑ በጣም ወደው ነበር ታስሮም ያለ ጊዜም በባር እየሄድኩ ነበር የሆነ ሰዓት ከዛ በኋላም የሆነ ገጠመኝ ነበር ከአዲካ ጋር የተናገርነው ላድርገው አልቻለም እንጂ እሱ ፍላጎት ነበረኝ መውደዴ የሱን መግለጫ ሐስቤ የነበርኩት ብዙ ነገር ነበር የሳንቲም እጦት ሳይሆን እሱ የሳንቲም እጦት ሳይሆን ማለት
የኔ ፍቅር የሚገልጽለት ነገር ነበረ። የሆነ ሰዓት የመጨረሻው ሰዓት ይሄ በመኪና ነው በመናምን ተከሶ በነበረ ሰዓት እነሱ ሲያወሩ ነው የሰማሁትና አዲካ ባለመጠየቅ ያረን ያለን እነሱ ሲያወራ 30 ሺህ ነው 40 ሺህ ነው 50 ሺህ ምናምን እያለኝ ነበር። ያን ሰዓት 70 ነው 80 እስከ 90 የሚሆን ነበረኝ እና ነገረው ነበር 90ም ይዤ እመጣለሁ 90 አለኝ ምናምን ቢሆን ነበር። ምን ለማድረግ ያቺ ዋስ እሱን እኔ ልከፍላት ታስቤ ነበር። የቴዲን ዋስ ማለት ነው? አዎ እና ይሄ እድል ሌላት ስጠውና እኔ ራሴ ነው የምከፍለው። ህይወቴን ያተረፈል። አዎ ይሄን ያክል ምን ያክል እንደሚወደው ለመግለጽ። ስለዚህ እና ያቺ ነገር እንዳትነግረው ለሷ አትንገረው። እኔ ግን